ነይ እንድረስ ከአድማስ ወዲያ ኃይልባችን ይምራንና ነይ እንጥፋ እንሻገር አላማረም የኛ ነገር ነይ እንሂድ ፍቅር አለን የሚያነሳ ነይ እንሂድ እንነሳ ነይ እንሂድ ከአድማስ ወዲያ ኃይልባችን ይምራንና ነይ እንጓዝ እንሻገር አላማረም የኛ ነገር ነይ እንሂድ ፍቅር አለን የሚያነሳ ነይ እንሂድ እንነሳ አንቺም ለኔ እንደሆንሽው እኔም ላንቺ ዓለሜ አትንገላች ከሚገፋው ከውርጩ ከውረት ዓለም እንሂድ እንሂድ እንታለም። ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው ነው የተገደሉት። 2000 years later የመንግስት አካላቶች ዝም ነው ያሉት። የለም ወይ በአርሲ ክልል አስተዳደር የለም ወይ? 6.5 hours later በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። a few inches later በአርሲ ጉዳይ ላይ ያለውን በጣም ነው ማዝነው። day 2 day 3 day 4 ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። ማርዚ ሰዎች ሞቱ አልሞቱ። a few moments later አትግደሉን ማለት ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው ነው የተገደሉት። ማስረጃው የለም። ደግሞ ፒቲሽን ምናምን ስትል ብሰማ ነገ ላይ ገብቼ ማን ነው አንተን የጠቆመላለሁ። 3:28 AM ለምን ይገደላሉ? በአርሲ አቦምሳ ምርቲ አካባቢ months later አንተን የጠቆመላለሁ። ገስት ላይ ያስገብተኝ እኮ መንግስቴን የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። 6.5 hours later So much later that the old narrator got tired of waiting and they had to hire a new one. tomorrow for sure አንተነትህን እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ። God have mercy upon us. አባቴ በመንደሩ የተከበረ እጅግ በጣም ጎበዝና ታላቅ አሳ አጥማጅ ነበር። ሰዎችም አሳውን ለመግዛት ከሩቅ ከተሞች ይወጡ ነበር። ሐይቁ አባቴ የጠየቀውን ሁሉ ትሰጠዋለች። እኔ ደግሞ ከሱ በተቃራኒ ውሃውን ከነካውበት ጊዜ አንስቶ አንድም አሳ አጥብጬ አላውቅም። አንዳንዴ ሐይቁ አትፈልገኝም ይሆን እላለሁ። ዛሬ አሳዎቹ ገገሙብና በእናትህ ምን ማለት ነው? ምንም ማለት ነው። ዛሬስ እንዴት ነበር ውሎ? ተሳካል? ምንም አሳ አላጠመድኩም። ሐይቁ እኔ ላይ ነው መሰለኝ ገግሞብኝ። አይ አይዞህ ቤንጂ ግን ቆይ አልገባኝም። ይሄ ሁሉ አሳ እያለ ነው አሁን አሳ ማጥመድ ከበደኝ የምትለው? እንጂ ያለ ቤንጂ አሳ ላይ አሳ ለመጥራት አኳማን መሆን የለብህም። ዝም ብለህ እንትናቸው ይመጣል። ባህሩን ቢያይ ቃኝ ነው። ይኸውና ደግሞ ይኸውና ጠላትዮ ቤንጂ ሐይቁ አንተን አይፈልግም እንጂ